ላይ የገዛሁት ነበረ የማይክሮፎን አንድ 5 ቀን ፈጅቶብኝ እጄ ገብቷል። የማይክሮፎኑ KD8S ፕሮፌሽናል ሪከርዲንግ ማይክሮፎን ነው የሚባለው። ወደ $40 ነው የገዛሁት። እስቲ እንክፈተውና እናያለን። በነገራችን ላይ አሁን እየተጠቀምኩ ያለሁት ማይክሮፎኑ እሱ ነው። እኔ ሳዳምጠው ለእኔ ድምፁ በጣም ደስ የሚል ድምፅ ነው ለእኔ እየተሰማኝ ያለው። ራሴ ድምፅ ራሴ ፎንቃ እያያዘኝ ነውና እኔ እንጃ ሌላ ሰው እንዴት ምን ሊሆን እንደሚችል። እስኪ ለማንኛውም እንክፈተውና እናየዋለን አብረን። ቦክሱን እየከፋፈትኩኝ ነው። አሁን የምታዩት በነጭ ፕላስቲክ ላይ ያለችው እሷ ኬብል ናት። ኬብሉን ራሱ ወድጄዋለሁ። ታይፕ ሲ ኬብል አለው እና ታይፕ ሲ ጫፍ ላይ ራሱ የአይፎን አለ። ይሄ ድሮ አይፎን ማለት ነው። ከአይፎን 17 ፕሮ ማክስ እና ከ17 በፊት ያለው የአይፎን ቻርጀር ማለት ነው። እሱም ጥሩ ኦፕሽን ነው። በነገራችን ላይ ማይክሮፎኑን ሌላም የትክክለኛውን የማይክሮፎን መሰኪያውን ኬብል እሱን ሰክታችሁ ከተለያየ ነገር ጋር ማገናኘት ትችላላችሁ። ኬብሉ ግን አብሮ አይመጣም። ወይም ደግሞ እኔ የገዛሁት እንደዛ አይደለም። ጅኛዋ ከቴብል ጋራ ወይም ደግሞ ከእንጨት ወይም ከጣውላ ጋራ ከብረት ጋራም የምትታሰርበት ማሰሪያዋ ናት። በጣም በሚገርም ሁኔታ እኔ እቃዋ አሪፍ ናት፣ ወድጃታለሁ። ነገር ግን እኔ ደግሞ ጠንከር ያለ ነገር ስለፈለኩኝ እሷም በሌላ ነገር በሞዲፊክ ሰርቻታለሁኝ። እዚህ ጋር አለች። ሌላ ጊዜ ምናልባት አስፈላጊ ከሆነ ሳያለሁኝ። ያው እኔም ስለማንቀሳቀሰው ወዲያ ስለማድረግ ጠንከር ያለ ነገር ይሻላል በሚል ነው። እንግዲህ ይሄ በቂ ነው ብዬ አስባለሁኝ። ተጣጣፊ ነው፣ ብዙ ቦታ ይደርሳል፣ ረጅም ነው። ስታንዳርድ ሳይዝ ነው ብዬ ነው ማስበው። እንግዲህ ከዚህ በፊትም እንደዚህ አይነት ነገር ነበረኝ፣ ግን ያው ተመሳሳይ ናቸው። ምንም ለየት የሚልና የሚያደርገው ነገርን አላየሁም። እሱም በተመለከተ ይሄ ማይክሮፎኑ ነው። ማይክሮፎኑ በጣም ደስ የሚል ነው። እዛ ላይ ሚዩት አለው፣ አጀስት ይደረጋል። እንደገና ከለርም አለው። ከለሮች የተለያዩ ከለሮች ይበራሉ። $40 መጥፎ ነው ብዬ አላስብም። እኔ ወድጄዋለሁ። ምናልባት እናንተ ደግሞ አለ እስቲ ከዚህ የተሻለ አለ የምትሉትም ካለ ደግሞ እንያውና እስቲ እንቀጥላለን ማለት ነው። ሁሉ እቃዎችን አሁን ያው ከቦክሱ ስር አውጥቻለሁኝ። የሚቀጥለው መገጣጠም ነው ማለት ነው። ስንገጣጥም በጣም ጥንቃቄ ያስፈልጋል ብዬ ስለማምን በጣም ተጠነቀቅኩኝ እና በጣም ለማሰር ጥርሱ እንዳይበላ ነው ማስበው። ምክንያቱም ወደ ሌላ ነገርም እንኳን አፕግሬድ ቢደረግ ማይኩን ከወደድኩት በሌላ አይነት ነገር መጠቀም ስለምችል አሳስሬው ጥርሱ እንዳይበላ ስለምፈልግ ነው በጣም በጥንቃቄ እኔ ስንግስ አድርጌ የነበረው። እናንተም እንደዛ ብታደርጉ አሪፍ ነው ብዬ አስባለሁ። አንድ ነገር ሲገዛ ያው ለረጅም ጊዜ በዘመላለ ጊዜ ይሆናል ብዬ ነው የምገምተው ነው። አሰርኩት። አሳስረው በስነ ስርዓት አልገጠመልኝም። በዛ እየተነሳ ነው። አሁን ግን እንደምታዩት በቂ እስከሚባል ደረጃ ድረስ ያሰርኩኝ ነው። አስሬዋለሁኝ። ሳሽከረክር አይታችሁት ከሆነ ከጀርባ በኩል ቀዳዶች አሉ። ያንን ነው ያልኩት። በስታንዳርድ የማይክ ከትላልቅ ስፒከሮችና ኦርጋን ጋራም አንድ ላይ ከሲንቲሳይዘር ጋር አንድ ላይ በማድረግ ማዋሃድ ትችላላችሁ። ያ ኬብሉ መኖሩም ራሱ በጣም ደስ ይላል። ይሄው እንግዲህ ይሄ ተገጥሞ አለቀ። መጨረሻ ላይ ደግሞ ይሄ ዴስኩ ላይ ከገጠምኩ በኋላ ነው። በነገራችን ላይ አሁንም እየተጠቀምኩ ያለሁት ማይክሮፎን እሱ ራሱ ነው። KD85 ሪከርዲንግ ማይክሮፎን የሚባል ኦቨርኦል ወድጄዋለሁኝ። እስኪ እናንተም የተሰማችሁን ኮሜንት ላይ አስቀምጡልኝ። ቻው።